ሰላም ለሁላችሁ ወደ አሞራ ቲቪ እንኳን በደህና መጣችሁ። ዛሬ የምናቀርባችሁ ታሪክ የመንከራና የትግል የተስፋና የመነሳት ታሪክ ነው። አንዳንድ ጊዜ ህይወት በጣም ትከብዳለች። ሰዎች ከአጠገብ ይርቃሉ፣ ህልማችሁ ይቆረጣል፣ ተስፋችሁም እንዲጠፋ ይሰማል። ግን በሁሉም ጨለማ ውስጥ የሚበራ አንድ ብርሃን አለ። ይሄ የአሞራ ታሪክ ነው። ህይወት ብዙ ጊዜ የፈተናችን ምንጭ ናት፣ ግን ማንም ላሸነፋት የማትችል የትግል ታሪክ አለን። ቪዲዮውን እስከ መጨረሻ ተከታተሉ። ምናልባት በዚህ ታሪክ ውስጥ የራሳችሁ ጥንካሬ ታገኙ ይሆናል። ከመጀመራችሁ በፊት ቻናሉ ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ አትርሱ። ስሜ አሞራ ነው። ዛሬ የምነግራችሁ ታሪክ የራሴ ታሪክ ነው። ሰዎች ሳይኝ ፈገግ እላለሁ። ምናልባት ደስተኛ ሰው እንደሆንኩ ያስባሉ፣ ግን ውስጤ ያለው ቁስል የማውቀው ማንም የለም። የ25 ዕድሜ ወጣት ነኝ፣ ግን አንድ ጊዜ ከዕድሜ በላይ እንደኖርኩት ይሰማኛል። ህይወት በልጅነቴ ቀላል አልነበረችም። ብዙ ጊዜ ሌሎች ሰዎች የማግኘት ደስታ እኔ ርቀኝ ይመስለኝ ነበር። አንዳንድ ሰዎች ይረዳሃል ብለህ ታምነዋለህ፣ ነገር ግን ስትወድቅ ከአጠገብ ይሄዳሉ። እንደ ሌሎች ነበር ህልሜ። ከተኛ በኋላ እኔ ብቸኛ ነበርኩ። ጨለማውን እያየሁ እንባዬ እደብቅ ነበር። ሰዎች እንዴት ነህ ይለኛል፣ እኔ ግን ደህና ነኝ እል ነበር። ምክንያቱም በውስጥ ያለው ህመም ለማስረዳት ቃላት አልነበረም። በአንዳንድ ቀናት ተስፋዬ ሁሉ ይጠፋ ይመስለኝ ነበር። ለምን እኔ ብዬ ራሴን እጠይቅ ነበር። እኔ በትምህርት ቤት ውስጥ የተስፋ ያለው ተማሪ ነበርኩ። ህልሜ ትልቅ ነበር። እስከ 12ኛ ክፍል ድረስ ተማርኩ። እኔ እንደማስበው ህይወት ከዚህ በኋላ ይቀጥላል ብዬ ነበር። ዩኒቨርሲቲ እገባለሁ፣ ስራ አገኛለሁ፣ ቤተሰቤ አግዛለሁ ብዬ አስቤ ነበር። ግን ህይወት ሌላ ነገር ሆነች። የተቆረጠ ህልም። አንድ ቀን ሁሉ ተቀየረ። ትምህርት ተቋረጠ፣ ምክንያቱም ቀላል አልነበረ። የህይወቴ ችግር ነበር። ቤት ውስጥ ያለው ሁኔታ፣ የኑሮ ጫናና የወደፊት ጭንቀት ከአንድ ላይ መጡ። ይህ ቀን የኔ ውስጥ አንድ ነገር እንደተሰበረ ተሰማኝ። ህልሜ እንደተቀበረ ተሰማኝ። ከዚህ በኋላ ለብዙ ጊዜ ራሴን እጠይቅ ነበር፣ አሁን እኔ ምን ሆናለሁ? የጨለማ ዘመን ቀናት በቀስታ ይሄድ ነበር፣ እኔ ግን ቆሜ ነበር። ሰዎች ህይወታቸው ሲቀጥሉ እመለከት ነበር፣ እኔ ግን እንደቆምኩ ነበር። በውስጤ ዝምታ ነበር እና ይህ ዝምታ በጣም ያስጨንቀኝ ነበር። ከሰዎች ጋር መነጋገር እቀንስ ነበር። ብዙ ጊዜ ብቸኛ እቀመጥ ነበር። እኔ በውስጥ ያለው ህመም ማንም አያውቅም ነበር፣ ግን እኔ እሰማው ነበር። በየቀኑ የተጨመረ የፈተና። ከዚህ በኋላ ህይወቴ የበለጠ ከባድ ሆነ። በህይወቴ ውስጥ አንድ ትልቅ ነገር ተፈጠረ። አካል ጎደሎ ሆንኩ። ይሄ ቃል ሰው ሲሰማ ቀላል ይመስላል፣ ግን ለሌላ ዓለም የሚያስቀይር ነበር። መጀመሪያ ጊዜ ራሴን አልቀበልም፣ ራሴ እጠላ ነበር። ሰዎችን ማየት እስቸገር ነበር። ለምን እኔ ብዬ ብዙ ጊዜ እጠይቅ ነበር። የልቤ ጠለስታ። የአካል ህመም በላይ የሚከብድ ነገር አለ፣ የልብ ህመም። እኔ በብዙ ጊዜ ሌሊት ብቸኛ እቀመጥ ነበር። ሰዎች እንደሚስቁ እሰማ ነበር፣ እኔ ግን ውስጤ እንባ ነበር። ማንም አያውቀውም ነበር፣ እኔ ግን በውስጤ እሰበር ነበር።
የትንሽ ብርሃን መጀመሪያ። ግን አንድ ቀን አንድ ነገር ተቀየረ። ራሴን እንዲህ አልኩ፣ እኔ እስከዚህ ብቻ አይደለሁም። መጀመሪያ ጊዜ ራሴ ለመቀበል ጀመርኩ። እንደተሸነፍኩ ሳይሆን እንደተለወጥኩ መመልከት ጀመርኩ። ዛሬ ህይወት ፍጹም አይደለም፣ ግን ተስፋ አለ። አሁንም ፈተና አለ፣ ግን አሁንም እቆማለሁ እንጂ አልወድቅም። እኔ ተሸንፌ አይደለሁም፣ እኔ ተለወጥኩ። እኔ የተለወጥኩ ሰው ብቻ ነኝ። መጨረሻ ህይወቴ ቢከብደኝ ቢሆንም መጨረሻ አይደለም። ውድቀት መጨረሻ አይደለም። ህማም መጨረሻ አይደለም። ሁሉም መንገድ አለው እና እኔ አሞራ አሁንም እገዛለሁ። በያለሁበት ያለፍኩበት ከቢድ ጊዜ የልቤ ቀይሮታል። የማረሱ ቀናት አሉ፣ የማረሱ ህማሞች አሉ። አንዳንድ ጊዜ ሰዎች ከሰዎች መካከል ሆነም ብቸኛ ሆናለሁ። እኔም እንዲህ ነበርኩ። ነገር ግን ዛሬ ወደ ኋላ ለመመልከት አንድ ነገር አያለሁ። እኔ የወደቁት ሰው አይደለሁም፣ እኔ የቆምኩ ሰው ነኝ። ህይወት ብዙ ጊዜ ሞክራኛለች፣ ነገር ግን አልሰበረችኝም። ዛሬ አሁንም ቁስል አለ፣ አሁንም የማይረሳ ትዝቶች አሉ፣ ግን አሁንም ተስፋ አለ። ምክንያቱም አውቃለሁ ጨለማ ለዘላለም አይቆይም፣ እንባ ለዘላለም አይፈስም፣ ህመም ለዘላለም አይኖርም። ዛሬ ለሚሰማኝ ሰው አንድ መልእክት አለኝ። አንተም እንደኔ እየተሰቃየህ ከሆን፣ አንተም ማታ ብቻህን እያለቀስክ ከሆን፣ አንተም ሁሉም እንድተው ከተሰማህ እባክህ ተስፋ አትቁረጥ። ምክንያቱም አንድ ቀን እነዚህ ሁሉ ቁስሎች የጥንካሬህን ታሪክ ይሆናሉ። እኔ አሞራ ነኝ። ብዙ ፈተና አልፌያለሁ፣ ብዙ እንባ አፍስሻለሁ፣ ብዙ ጊዜ ተሰብሬያለሁ። ነገር ግን አሁን እቆማለሁ፣ አሁን እታገላለሁ፣ አሁን ተስፋ አለኝ። ምናልባት ይሄ ምክሬ መጨረሻ ባይሆንም፣ ምናልባት ይሄ መንከራይ መጨረሻ ባይሆንም የመሸነፍ መጀመሪያ ይሆናል። ህይወት ከባድ ናት፣ መጨረሻ ግን ብርሃን አለው። ተስፋ አትቁረጥ፣ ራሳችሁ አትርፉ። ትግል ቀጣይ ናት። ከወደዳችሁ ሰብስክራይብ እና ላይክ በማድረግ አትርሱ። ከእናንተ የሚጠብቀው ላይክስ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱኝ። እስከ ቀጣይ ቪዲዮ ሰላምና ጤና ይሆንላችሁ። ስለሰማችን ደግሞ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።